ሰላም እንዴት ቆያችሁ? ወደ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ ዛሬም በጣም ወሳኝና ምርጥ የሆነ መረጃ ይዤ ወደ እናንተ መጥቻለሁ። ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድትከታተሉ አሳስባችኋለሁ። እንደምታወቀው ኢትዮጵያ ውስጥ ብዙ ልጆች ድሮፕ የሚሰሩ ልጆች ይህንን ኢንተርሊንክ ይሰራሉ። ኢንተርሊንክ ዛሬ አዲስ አፕዴት አምጥቷል። ለሚሰሩት ሁሉም ማለትም በቅርቡም ቆይቶም ለጀመሩት ለሁሉም ሰው ይህ አፕዴት በጣም ዋናና ወሳኝ ስለሆነ ቬሪፋይድ የተደረገውን ቶከን የምናገኝበትና እንደዚሁም ደግሞ በቅርቡ ሊስት አለ ስለሱ ለሱ ደግሞ የሚሆነውን ቶከን የምናገኝበት ስለሆነ የግድ ይህንን ቪዲዮ ሁላችሁም እስከ መጨረሻው ተከታትላችሁ ቬሪፊኬሽን ሰከንደሪ ቬሪፊኬሽን እነሱ ያመጡትን መስፈርቱን የምታሟልበትና እንደዚሁም ደግሞ ቬሪፊኬሽን የምታደርጉበት ቪዲዮ ስለሆነ መጨረሻውም እስከ መጨረሻው መከታተላችሁን እንዳትረሱ። ይህንን ቪዲዮ ሁላችሁም አስቀድማችሁ ላይክ አድርጉ። እንደዚሁም ደግሞ ለሌሎችም እየሰሩ ግን መረጃው ላልደረሰላቸው እንዲደርስ ሼር አድርጉ። እንደዚሁም ደግሞ አዳዲስ የሆናችሁ ቤተሰቦች ካላችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ምርጥ ገንዘብ ነክ የሆኑ መረጃዎችን ለእናንተ የማደርስበት እንደዚሁም ደግሞ ምርጥ ኤርድሮፖችንም በዚህ ቻናል የማደርስበት ቻናል ስለሆነ ሁላችሁም ይህንን አዳዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። እንደዚሁም ደግሞ ምርጥ የሆኑ ገንዘብ የሚያሰሩ አፖች ዲስክሪፕሽን ላይ ሊንኮችን አስቀምጬላችኋለሁ። ሚ በሚለው ላይ አፕሊኬሽኑን እንዳወረዳችሁት ቀጥታ ሚ በሚለው ላይ እየገባችሁ ቬሪፋይድ አድርጋችሁ ሰዎችን እየጋበዛችሁ እንደዚሁም ደግሞ ፓርቲ ላይቭ እየተቀላቀላችሁ ገንዘብ የምትሰሩባቸው ምርጥ ሊንኮችን ዲስክሪፕሽን ላይ አስቀምጬላችኋለሁ። ሁላችሁም እየገባችሁ በዛ ሊንክ አፕሊኬሽን አውርዳችሁ ቬሪፋይድ አድርጋችሁ ፓርቲ ላይ ቢያንስ 15 ደቂቃ መጀመሪያ ቀን ላይቭ ወይም ፓርቲ ላይ ማይካችሁን ክፍት አድርጋችሁ ከተቀመጣችሁ ገንዘብ የምትሰሩበት ስለሆነ ገብታችሁ መስራታችሁን እንዳትረሱ። እንደዚሁም ደግሞ በጣም ፈጣን ዩኤስዲቲ እና እንደዚሁም ደግሞ ሌሎችንም እነ ዶጊስ እነ ቶን ብዙ ልጆች እየሰሩበት ያለው ቴሌግራም ቻናሌ ላይ የሚለቅበት ስላለ የቴሌግራም ቻናል ከሁሉም ሊንኮች መጨረሻ ላይ አለ። በሱ ገብታችሁ ቴሌግራም ቻናል መቀላቀላችሁን እንዳትረሱ። በጣም ወሳኝ የሆኑ መረጃዎችን የማደርስበት ቻናል ስለሆነ ቴሌግራም ቻናል ተቀላቀሉ፣ ተጠቀሙ። ወደ ዛሬው መረጃዬ ስገባ የዛሬው መረጃዬ ኢንተርሊንክ ዛሬ ያመጣው አፕዴት እንግዲህ በትዊተር ላይ መረጃውን አካፍለዋል። ይህም አፕዴቱ ምንድነው? ሰከንድ ቬሪፊኬሽን ነው። ይህ ቬሪፊኬሽን ጥቅሙ ምንድነው ከተባለ አንደኛ ቶከን ቬሪፋይድ የተደረገ አይቲኤልጂ ከዚህ በፊት ቶከን እንደሚያመጡ ይታወቃል። ነገር ግን ያ ቶከን አሁን ለሁሉም በአንዴ አይደርስም። ነገር ግን ለሁሉም በኋላ እንደሚሰጥ ተናግረዋል። ይህም ነገር መስፈርቱ ምንድነው? እንደዚህ ያሉበትን ምክንያት ምንድነው? በጣም ለሚሳተፉ ልጆች 5 ወደ 6-7 አካባቢ መስፈርቶች አሉ። እነዚህ መስፈርቶች ከዚህ በፊት እኛ የተሳተፍንባቸው መስፈርቶች ስለሆኑ በእነዚህ መስፈርቶች መሰረት ቬሪፊኬሽን ደረጃ በደረጃ በየጊዜው ይሰጣል። ነገር ግን ለሁሉም እኩል ይሰጣል ብለው ተናግረውታል። ይህንን ስሉት ትዊተር ላይ እያንዳንዱን መረጃ ገብታችሁ ማየት ትችላላችሁ። ይህን ስሉት ለሁሉም ሰው ቬሪፊኬሽን በጊዜ ሂደት ይደርሳል። ነገር ግን መጀመሪያ አስቀድመው በጣም ጎበዝ ለሆኑ ወይም ለተሳተፉ ልጆች የሚሰጥ ይሆናል ማለት ነው። እናም ለነዚህ መስፈርቶች አሉ። አንደኛ እዚህ ጋር እንደምትመለከቱት ሁማን ኖድ ሄልዝ ወይም ለሰዎች ድጋፍ የሰጡ ማለትም ልክ ኢንፎርሜሽንን እየሰጡ ትዊተርም በፈለጋችሁበት ቴሌግራምም ዩቲዩብም ላይ መረጃ ስትሰጡና ከዛም መረጃውን በአምባሳደር በኩል ያደረሳችሁ እንደዚሁም ደግሞ ስትሮንግ ማይኒንግ በጣም ብዙ ጊዜ ማይን ላደረጉ ልጆች እንደዚሁም ደግሞ ትንሹ ሎው ባርን ሂስትሪ ያለው ማለትም ትንሽ የተቃጠለበት
እንደዚሁም ደግሞ HCS ሁማን ክሬዲት ስኮር የሚባለው አዲስ ቅርብ ጊዜ ያመጡት አለ። እሱን ደግሞ ሰዎችን ኢንቫይት እያደረጉ እሱን ለሰሩ ስዋፕም ፊውቸር ማለትም ትሬድም አድርገው ይህን HCS የሚባለውን የሰበሰቡ እንደዚሁም ደግሞ እዚህ ጋር ደግሞ አምባሳደር ክሬዲቲ ስኮር አምባሳደር ሆነው ጥሩ እንትን የሰሩ ሪፌራል ለተጠቀሙ ወደ 6 መስፈርቶችን ላደረጉ ሰዎች አስቀድሞ ቬሪፊኬሽን ይሰጣሉ። ከዛም ደግሞ ለሌሎችም ቀስ ብሎ ፕሮግሬስ ብሎ ይቀመጥላቸውና ይሰጣሉ ማለት ነው። እዚህ ጋር እንደምትመለከቱት አዲስ ITLG ሪከቨሪ ቢል ብሎ አዲስ ያመጣው ነገር አለ። ይሄ ምንድን ነው? እዚህ ጋር ዋናው ማይን አድርጋችሁ የሰበሰባችሁት አሉ። እዚህ ጋር ደግሞ ሪከቨር ማለትም ቶሎ ቶሎ ማይን አድርጋችሁ ሳይቃጠልባችሁ ወደዚህ የምታስመልሱበት ነው። እዚህ ጋር ያለው ግን ቶሎ ቶሎ ማይን ማድረግ ካልቻላችሁ እዚህ ጋር ያለው ይቃጠላል፣ ባርን ይደረጋል ማለት ነው። እናም ይህንንም በዚህ አጋጣሚ መጠቀም ትችላላችሁ። እንዴት ነው ወደ ቬሪፊኬሽን ፕሮግረስ መግባት የሚቻለው? በነገራችን ላይ ማስጠንቀቂያው ምንድን ነው? አሁን ቬሪፊኬሽን መስፈርቱን ቶሎ አሟልታችሁ ትቀመጣላችሁ። ቅድም የነበረውን መስፈርቶችን ቶሎ ላሟላ ሰው ቶሎ ቬሪፊኬሽን ፍቃድ ያገኛል። እንደዚሁም ደግሞ መስፈርቶቹን በመካከል ላደረጉ ሰዎች ቬሪፊኬሽኑ ትንሽ ጊዜ ብቻ እየቆየ በየቀኑ በየጊዜው እየተሰጠ ለሁሉም ቬሪፋይድ እየተደረገ የሚሄድ ይሆናል ማለት ነው። እንደዚሁም ደግሞ ቅርብ ጊዜ ለጀመራችሁም ትንሽ ይቆያል እንጂ ለሁሉም እኩል ይሆናል። ዛሬም ራሱ ለሚጀምር ሰው ራሱ የሚጀምር ሰው ካለ ቬሪፊኬሽኑ ይቆያል እንጂ ይደርሳል። ያ ማለት ሊስት ከመደረጉ በፊት ለሁሉም ሰው እኩል የሚሰጥ ይሆናል ማለት ነው። ማለትም ለሁሉም ሰው ደርሶ ያልቃል ማለት ነው። ስለዚህ ቬሪፊኬሽን መድረሱ ምናልባት ጥቅሙ አስቀድሞ መድረሱ ጥቅሙ ምን እንደሆነ እስካሁን አልተናገሩም። በኋላ ግን የሚገልጹ ይሆናል። በቅርቡ አፕዴት አለ ብለው ተናግረውታል። ወደ ቬሪፊኬሽን እንሂድ። እዚህ ጋር ከታች ቬሪፋይድ ITLG የሚል አለ። እሱን አንድ እነካለን። ከዛም በኋላ እዚህ ጋር 3 ነገሮች አሉ። አንደኛው ምንድነው? ቬሪፋይድ ናው የሚል ሲሆን ይሄ ቀጥታ ፓስፖርት፣ ናሽናል ID ምናምን የምታስገቡበት ነው። ይህኛው ደግሞ ማይግሬት ዩር ITLG ደግሞ በቅርቡ ማይግሬት ተደርጎ የሚለቀቅ ማለትም ሊስት ሲደረግ የእናንተን ቶከናችሁን ምናምን የሚያልቅበት ነው። ይሄ ደግሞ ሶሻል ኔትወርክ እንትናቸውን ሚዲያቸውን ባይንድ የምታደርጉበት ወይም ኮኔክት የምታደርጉበት ሲሆን አራተኛው ደግሞ ሁማን ክሬዲቲ ሲስተም ቼከር ብሎ አዲስ ያመጡት ይሄ ደግሞ የእናንተን ሰው መሆናችሁን የምታረጋግጡበት እንትን ነው። ስለዚህ የመጀመሪያውን ይህን በደንብ ላሳይና ቪዲዮ እንዳይረዝምባችሁ ደግሞ ይህንን ቪዲዮ እነዚህን በሌላ ቪዲዮ በደንብ በሰፊው አብራራላችኋለሁ። ይሄ ግን አሁን ጊዜ የማይሰጠው ስለሆነ ቬሪፊኬሽን ናው ብለን እንገባለን። ከዛም በኋላ ወደ ውስጥ ትንሽ ቆይቶ ይገባል። 24 ሰዓት ውስጥ መሙላት ስላለባችሁ ዛሬ የግድ መሙላት አለባችሁ። እዚህ ጋር ከታች ቪው ሊስት ክሬተር ብሎ አለ። እሱን አንዴ ትነካላችሁ። ከዛም በኋላ እንደዚህ አይነት ነገሮች ይመጣሉ። እነዚህን መጠንቀቅ ያለባችሁ እዚህ ጋር አሁን የተለያዩ ሀገራቶች አሉ። ኢትዮጵያ የለም። እዚህ ጋር ደግሞ ኤአይዎችን አምጥተዋል። ግሮክ አለ። እዚህ ጋር ደግሞ አንቲፓወርድ የሚባል አለ። ሌላው ደግሞ እነ ጄሚናይ አለ፣ ቻት ጂፒቲ አለ፣ እንደዚሁም ደግሞ ክሉድ ምናምን ግሮክ አለ እና እነዚህን እናንተ መምረጥ ትችላላችሁ። ነገር ግን መምረጥ ያለባችሁን ልንገራችሁ። እዚህ ጋር አሁን ከዚህ በፊት እኛ በእነዚህ ዙሪያ በደንብ አልሰራንም። በኤአይዎችም አርቲፊሻል ኢንቴሊጀንት በእነሱ ዙሪያም አልሰራንም። እዚህ ጋር የተወሰኑ ሀገራቶች ብቻ ኢንዲያ፣ ቻይና፣ ኢንዶኔዥያ፣ ኮሪያ፣ ናይጄሪያ ብሎ ቪየትናም አለ። ከዛ ውጭ ደግሞ ግሎባል አሉ። ግሎባል 3 ናቸው። ከነዚህ ውስጥ በጣም ብዙ ሰዎች የተጠቀሙበት አንዱ ግሎባል 0007 የሚል አለ። እሱን ብትመርጡ ብዬ እመክራችኋለሁ።
ምናልባት ሌላው መረጃ አጣርታችሁ መሞከር ትችላላችሁ። ነገር ግን ግሎባል ሆኖ ብዙ ሰዎች የተጠቀሙበት አለ ወደ 105,000። ኦኬ ይሄንን እኔ መርጫለሁ፣ በሱ እገባለሁ። ከዛም በኋላ እዚህ ጋር ከላይ እንደመረጥኩት ይናገረኝና እዚህ ጋር ዌይቲንግ ኩዊ ብሎ እዚህ ጋር ትንሽ እንድጠብቅ ይነግረኛል። እንደዚህ ዌይቲንግ ኩዊ ብሎ ትንሽ ጊዜ ያስጠብቃል። ቶሎ ላይገባላችሁ ይችላል። ነገር ግን ከዛም በኋላ ምንም የሚከብድ ነገር የለውም። ምንድነው 4 ጊዜ ቬሪፊኬሽን አለ እዚህ ጋር። አንደኛ ቬሪፊኬሽን አለ፣ ከዛ ደግሞ ሁለተኛ ቬሪፊኬሽን፣ ሶስተኛ ቬሪፊኬሽን እና መጨረሻው አጠቃላይ የመጨረሻ ቬሪፊኬሽን ዶክመንታችሁን የምታሟልበት አለ። ነገር ግን እዚህ ጋር ማወቅ ያለባችሁ አሁን እኔ ለእናንተ ይህንን ቪዲዮ የሰራሁበት ሰዓት ማለትም በጣም ብዙ ሰዎች እየገቡበት ያለበት ሰዓት ስለሆነ ምናልባት ለእናንተም ይህንን እንትኑን እኔ ነግሬያችሁ ህንቱን ይዛችሁ ብቻ በቀላሉ መስራት የምትችሉት ነገር ስለሆነ በጣም ኔትወርኩ እያስቸገረኝ ይገኛል። እንደምትመለከቱት አሁን 105,000 ነበረ ወደ 106,000 ምናምን ገብቷል እና በጣም ብዙ ሰዎች በዚህ ሰዓት እየገቡበት ያለበት ስለሆነ ሰዓቱ ዌይቲንግ ኩዊ ብሎ ትንሽ ይቆያል። ስለዚህ እናንተ ግን መስራት አለባችሁ ፓስፖርታችሁን ሙሉ። ከዛም ደግሞ አንድ የሚጠይቀው ጥያቄ አለ። አዲስ ያመጡት ጥያቄ ምንድነው? የእናንተን መታወቂያና ይህንን ቬሪፊኬሽን የምትጨርሱበትን ቀናችሁን ማለትም በአውሮፓውያን አቆጣጠር ኤፕሪል ወር ማለትም 4ኛ ወር 6ኛ 7ኛ 8ኛ ቀን ሊሆን ይችላል። ቀኑን ወሩንና ዓመተ ምህረቱን ጽፋችሁ በአንድ ወረቀት ይዛችሁ በሁለቱም በኩል ማለትም መታወቂያ ወይም ናሽናል አይዲ ወይም ፓስፖርት ይዛችሁ ሁለቱንም የእናንተ መሆኑን ለማሳየት የምታስገቡበት አንዱ መስፈርት አለ። ከእናንተ ጋር አንድ ላይ ሶስቱን ፊታችሁን፣ መታወቂያችሁን እና ወረቀቱን ቀኑን የሚናገረውን ወረቀቱን አይቴልጂ ኢንተርሊንክ ብላችሁ ከላይ በኩል ወረቀቱ ላይ ትጽፎና ፖስት ታደርጋላችሁ። ማለትም ለዚህ ጋር ታስገባላችሁ። እዚህ እንትኑ ላይ ከመጣላችሁ በኋላ ካስገባችሁ በኋላ አሁንም ደግሞ ሌላ የሚጠይቀው ምንድነው? በሌላ ስልክ ፎቶ ትነሳላችሁ። ምን ታደርጋላችሁ? የኢንተርሊንክ የዚህኛውን እንትን ይዛችሁ ማለትም እዚህ ጋር የሰራችሁትን መጠናችሁን የሚያሳይ እዚህ ጋር ያለውን ፎቶና ማለትም በስልካችሁ ላይ እና እንደዚሁም ደግሞ ፌሳችሁን አንድ ላይ አድርጋችሁ ጎን ለጎን ፊታችሁንና ስልካችሁን ጎን ለጎን አድርጋችሁ በሌላ ስልክ ፎቶ ትነሱና አሁንም አንድ መስፈርት እዚህ ላይ ታስገባላችሁ። እያንዳንዱ እናንተን የሚጠይቃችሁን አሟልታችሁ መስራት አለባችሁ። ተጨማሪ ቪዲዮ ሰርቼ በሌላ እስክንገናኝ ድረስ የዛሬው ይህንን ይመስላል። ቴሌግራም ቻናሌን መቀላቀላችሁ እንዳትረሱ። ብዙዎች ገንዘብ በእንትን እየሰሩበት ያሉበት ስለሆነ ከዚህ በኋላ ምናልባት በሰፊው ገንዘብ ነክ የሆኑ መረጃዎችን እዚህ ላይ ላላደርስ እችላለሁ። ነገር ግን ቴሌግራም ቻናሌ ላይ እለቃለሁ። በጽሁፍ በቪዲዮና በቮይስ ስለሚለቅላችሁ መጠቀም ትችላላችሁ። የዛሬ ይህን ይመስላል። ምናልባት ያልገባችሁ ነገር ካላችሁ ኮመንት ላይ መጻፋችሁን እንዳትረሱ። ለሌሎች እንዲደርስ ደግሞ ሼር አድርጋችሁ ለሌሎች አድርሱ። መልካም ቆይታ። ቻው